ብዙዎቻችን ቆዳችን ሲደርቅ፣ ሲላላጥ እንዲሁም ሲጎዳ የመጀመሪያ እርምጃችን አዲስ ክሬም፣ ሳሙና መግዛት ነው። ግን አንድ ጥያቄ ልጠይቃችሁ፣ ችግሩ ከውጪ ሳይሆን ከውስጥ ቢሆንስ? ምክንያቱም ቆዳችን የሰውነታችን ትልቁ አካል ነው እና ብዙ ጊዜ በሰውነታችን ውስጥ የሚፈጠረውን ነገር በመጀመሪያ የሚያንጸባርቀው እሱ ነው። ዛሬ በቻናላችን ቆዳችንና አመጋገባችን በምን መልኩ እንደሚገናኙ እንመለከታለን። ቆዳችን በየቀኑ ራሱን እያደሰ ይኖራል። አሮጌ ሴሎች ይሞታሉ፣ አዲስ ሴሎች ይፈጠራሉ። ነገር ግን እነዚህን አዳዲስ ሴሎች ለመስራት ሰውነታችን ጥሩ ንጥረ ምግቦችን ይፈልጋል፣ እንደ ፕሮቲን፣ ቫይታሚን፣ ማዕድናት፣ ጤናማ ቅባቶችና ውሃ። እነዚህ ከጎደሉ ቆዳ ምን ያደርጋል? ይደርቃል፣ ይደክማል፣ ብጉር ሊጀምር ይችላል። ቁስል ለመፈወስ ረጅም ጊዜ ይወስዳል። አሁን ከሁሉ በፊት ልናወራው የሚገባው ፕሮቲን ነው። ብዙ ሰዎች ፕሮቲንን ለጡንቻ ብቻ እንደሚጠቅም ያስባሉ፣ ነገር ግን ቆዳችንም ፕሮቲንን ይፈልጋል። ቆዳችን ጠንካራ፣ ኢላስቲክ እንዲሁም አዲስ የሚያደርጉት ኮላጅን እና ኢላስቲን የተባሉ ፕሮቲኖች ናቸው። እነዚህን ለመስራት ደግሞ ሰውነታችን ከምግብ የሚያገኘውን ፕሮቲን ይጠቀማል። ስለዚህ በየቀኑ እንቁላል፣ አሳ፣ ዶሮ፣ ምስር፣ ባቄላ እና ሌሎች ፕሮቲን ያላቸውን ምግቦች ማካተት በቆዳ ጤና ላይ ትልቅ ልዩነት ያመጣል። ነገር ግን ፕሮቲን ብቻውን በቂ አይደለም። አንድ ቫይታሚን አለ ኮላጅን እንዲሰራ የሚረዳ እና ያለሱ ሰውነታችን በትክክል ኮላጅን ማምረት አይችልም። እሱም ቫይታሚን ሲ ነው። ቫይታሚን ሲ በተጨማሪ በየቀኑ ለቆዳችን ጉዳት የሚያደርሱ ፍሪ ራዲካሎችን በመቀነስ የቆዳችንን ሴሎች ይጠብቃል። ስለዚህ በምግባችን ውስጥ እንደ ብርቱካን፣ ሎሚ፣ ቃሪያ፣ ጎመን የመሳሰሉትን መጠቀም ለቆዳ ጤና ወሳኝ ነው። ሌላው በጣም አስፈላጊ ንጥረ ምግብ ቫይታሚን ኤ ነው። ቫይታሚን ኤ ቆዳችን አዳዲስ ሴሎች እንዲፈጠር ይረዳል። በቂ መጠን ካልተገኘ ቆዳችን ሊደርቅና በቀላሉ ሊጎዳ ይችላል። ነገር ግን የቫይታሚን ኤ ሰፕሊመንት ያለ ሐኪም ምክር መውሰድ አይገባም። ሰፕሊመንት ከመውሰድ ይልቅ በተፈጥሮ ምግቦች እንደ ካሮት፣ ድንች፣ ስፒናች፣ ዱባ የመሳሰሉት የምግብ አይነቶች ማግኘት ይበልጥ ጥሩ ነው። ቫይታሚን ኢ ይህ ቫይታሚን የቆዳችን መከላከያ ግድግዳ እንዲጠነክር ይረዳል። በተለይ የቆዳ ንጽህና ለመጠበቅና ከአካባቢ ጉዳቶች ለመከላከል ጠቃሚ ነው። ስለዚህ የሱፍ አበባ ዘር፣ አቮካዶ መመገብ ይመከራል። አንጀታችንና ቆዳችን ከሚመስለው በላይ የተገናኙ ናቸው። በአንጀታችን ውስጥ በቢሊዮን የሚቆጠሩ ጠቃሚ ባክቴሪያዎች ይኖራሉ። እነዚህ ምግብን ለመፍጨትና ሰውነታችን መከላከያ ስርዓት ለመደገፍ ይረዳሉ። እነዚህ ሲዛቡ በአንዳንድ ሰዎች ላይ የሰውነት ውስጥ ያለው እብጠት ሊጨምር ይችላል። ይህም በቆዳ ላይ ችግሮችን ሊያባብስ ይችላል። ስለዚህ ፋይበር የበዛባቸው ምግቦች፣ ፍራፍሬዎች፣ አትክልቶችና እርጎ የመሳሰሉ ምግቦች የአንጀት ጤናን ለመደገፍ ይረዳሉ። በዚህ ቪዲዮ አንድ ነገር ብቻ ብናስታውስ በቂ ነው። ቆዳችን የምንቀባውን ብቻ ሳይሆን የምንመገበውን ያሳያል። ውድ ክሬም ከመግዛታችን በፊት ራሳችንን እንጠይቅ። ዛሬ በቂ ፕሮቲን በልቻለሁ? ውሃ ጠጥቻለሁ? በቂ ፍራፍሬና አትክልት በልቻለሁ? እነዚህን ቀላል ልምዶች በየቀኑ ስናደርግ ውጤቱ በአንድ ሌሊት ላይታይ ይችላል፣ ግን በጊዜ ሂደት ቆዳችንን እና ጠቅላላ ጤናችን ሊያሻሽል ይችላል። ቪዲዮአችንን እንደወደዳችሁ ተስፋ እናደርጋለን። ላይክ፣ ሼር፣ ሰብስክራይብ ማድረግ አይርሱ። እናመሰግናለን።